ይሄው እኔ ብዬ ነበረ። ዛሬ እንግዲህ ብሩኬ ሀይሚን እራት ጋብዟታል ማለት ነው። እንደ መሳምሳምም እየሞከሩ ነበረ። ሲቀጥል ደግሞ እንግዲህ የሴት ጓደኛን ጥቅምም ለማሳየት ሞክራለች ሀይሚ ማለት ነው። በእነ ሀይሚ ቪዲዮ ላይ ለምሳሌ ሰው አያስፈልግም በመሀል የምትሉ ማለት ነው። ሰው እንደሚያስፈልግ መልስ እንግዲህ ሰጥታችኋለች። ሴት ጓደኛ ግዴታ የፍቅር መቀስ ወይ መጥፎ ነገር አይደለችም። አንዳንዴ ትመክራለች። መጥፎ መንገድ ስትሄዱም እንደዚህ አታድርጊ ተመለሽ ትላለች። ብዙ ነገር ታስተካክላለች። በነገራችን ላይ ጥሩ ሴት ጓደኛም እኮ ጥሩ ነው። አብዛኞቹ ሴቶች እንደኛ ክፋት እርሙ ተንኮለኛ ጓደኛችን ከፍ ስትል ማንወድ አንዳንድ አብዛኞቻችን እንደዛ ነን። ግን በጣም ምርጥ ጓደኛሞች አሉ ታውቃላችሁ። ግምጄ ካሁን በፊት በስደት አንዲት ጓደኛ ነበረች። እሷ ሙስሊም እሷ ያችኛው ክርስቲያን በጣም ነበር የሚዋደዱት፣ በጣም ነው የሚተሳሰቡት ምናምን ኢቭን እስካሁን ድረስ ማለት ነው። እና ሁሉም ሴት ጓደኛ መጥፎ አይደለም። እንግዲህ የጓደኛን ጥቅምም ለማሳየት እያሳማመረቻት ነበር። እንዳታመሺ፣ እንዳታድሪ፣ እንዳትሳሳሙ እየተባባሉ ነበረ። በአጠቃላይ ማለት ነው ብሩኬ ለሀይሚ ያለውን ፎንቃ ሰሞኑን ደጋግሞ እየተናገረ ነው። ኦ ማይ ጋድ በጣም ነው ማፈቅረሽ የኔ ቅመም፣ በጣም ነው መወድሽ የኔ ማርማራታ፣ የኔ ቼኮላታ። እንዴ ይሄኔ ፍቅር ቃላት እያዘንቡ ነው ብሩኬ ሰሞኑን። በሰላም ነው ብቻ በጣም ደስተኛ እንደሆነና እንግዲህ ሀይሚን በጣም እንደሚወዳት እየተናገረ ነው። ሰው እንግዲህ ታነቁ ማለት ነው። ታነቁ፣ መታነቅ ይቻላል። ይለያያሉ ብላችሁ የምታስቡ ሰዎች ከዛ ውጭ ደግሞ እንግዲህ ብቻችሁን አሳልፉ፣ ብቻችሁን እናያችሁ፣ ብቻችሁ እንድትመጡ እንፈልጋለን አላችሁ። ይሄው ተግባራዊ ሆነላችሁ። የምር በቃ ከነሱ መሀል ግምጃ ወጣችላችሁ። ቪዲዮ ውስጥ ብትገባ እንግዲህ ሀይሚን እንደዚህ ማሰማመር ላይም ጓደኛ ይጠቅማል። ትመክራለች። መጥፎ መንገድ ስትሄዱ ታስተካከሉ ትላለች። አንዳንዷ ወደ መጥፎ መንገድ ትመራለች። በእርግጥ ግን ጓደኛ አንዳንዴ የልብ ጥሩ ጓደኛ ሲኖራችሁ አሪፍ ነው። እነዚህ ቲጂን አታውቁም እንዴ? እዚህ ከዱባይ ሄደው የተሞሸሩ 3 ጓደኛሞች፣ እንደውም 3 ሲሆን ጥሩ አይደለም ይባላል። ግን በጣም ጥሩ ነው ሴት ጓደኛ። ጥሩ ሴት ጓደኛ ስታገኙ እንደ እህት እንደ እናት። እኔ አሁን ተማሪ እያለሁ በጣም ወደ ጓደኛ ነበረችኝ። በጣም ማለት ነው ከ1 እስከ 8 ምናምን እና እኔ ለእናቴ ማረው ለሷ ማረው ለእናቴ አልነግራትም። በቃ በጣም ለመወዳት በጣም ነበር ብዙ ነገሮች የምናወራው። እኔ እና እሷ የምናወራውን ሚስጥር ማንም አያውቀው ነበረ። ቤተሰብም አያውቅም፣ ሌላ ሰው አያውቅም። እና በቃ የሚቀረን ነገር የለም። እሷም የኔን ሚስጥር አታወራም፣ እኔም የእሷን ሚስጥር አናወራም። በቃ እንደዛ ነበረ ህይወታችን ሲቀጥል የነበረው። መሀል ላይ ግን በቃ እሷም ሌላ ሀገር ሄደች፣ እኔም ትምህርት እያልኩ ምናምን ጊዜ ሄደ፣ ከዛ ገባሽ ምናምን በቃ አሁን አብረን አይደለንም። ግን በዛን ሰዓት በጣም ነበር የምንዋደደው። ትምህርት ቤት አብረን የምንሄደው፣ አብረን የምንመጣው፣ ውሃ ስንቀዳ አብረን ነበር የምንቀደው። እና አንዳንድ ሴት ጓደኞች ማለት ነው በመሀል ባላገባች ከዛ ቤተሰብ ምናምን ብቻ ይሁንም ብዙም እንትን መቀራረብ ተውን ማለት ነው። ግን ደግሞ ሴት ጓደኞች በጣም አሪፍ ሴት ጓደኛ አሉ። እንደ እናት እንደ እህት ልክ እኔ እናቴን ማረውን አልኳችሁ። ለሷ ማረው ለእናቴ አላወራትም። በጣም ምርጥ ጓደኛ ናት። ግን ደግሞ አንዳንዴ ደግሞ ከልብ ጓደኛዬ ናት መቼም አትተወኝም በጣም ጥሩ ናት ብላችሁ ያወራችኋት ሴት ጓደኛችሁ ያመናችኋት ታዋርዳችኋለች፣ ሚስጥራችሁን ታወጣባችኋለች። እንደዛም አሉ። ግን ጥሩ አሉ መጥፎ እንዳሉ ሁሉ ልላችሁ ፈልጌ ነው። እንግዲህ ዛሬ ግምጃዬም ሀይሚን እያሰማመረቻት ነበረ። እንግዲህ የሀይሚ አንደኛ ሚዜ ተብላ ተመርጣለች። ምን ትሆኑ እንግዲህ ሚዜ ልትሆን ነው። በቃ የማዳም ቆምን ሚዜ ያረገች የመጀመሪያዋ ታዋቂ ዩቲዩበር በሉ ዝም ብላችሁ። በእርግጥ እነ ሩታና እና አብርሽም እንደዛ ነበረ። ሰርጋቸውን እንደ ሚዜ ሆነው ሲዘሉ የነበሩ አብረው የማዳም ቅመሞች ነበሩና እንደዚህ ጥሩ ነው አንዳንዴ ማክበር፣ የሚያከብራችሁን ሰው ማክበር፣ ቦታ መስጠት። ሰላም እንዴት ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ እጅግ በጣም ደህና ነኝ። እናንተም ደህና እንደሆናችሁ ባለሙሉ ተስፋ ነኝ። በአዲስ ቪዲዮ ከቻሳ ብለናል። ሀይሚና ብሩክ እንግዲህ ዛሬ እራት እየተገባበዙ ሮማንሲ ላይ ነበሩ። ሮማንሲ ኧረ በስማም የቀለጠው መንደር የቀለጠው መንገድ ፍቅር በፍቅር ሆነዋል። ብቻ እንግዲህ ግምጃዬ መሀል ላይ ገብታለች። ግን ሁለታቸው ብቻ ነበሩ። ተመልካችን ጥያቄ በደንብ ያከብራሉ። የኦዲየንስን ጥያቄ አብራችሁን ብቻችሁን መሀል ላይ አትግባብን እያላችሁ ነበረ። እንግዲህ ብቻቸውን እንግዲህ ፍቅራቸውን እየተገላለጹ ወድሻለሁ፣ ወድሃለሁ እየተሽኮረመሙ ምናምን ነበረ። ብቻ አሪፍ ነበረ እንደዚህ አይነት ቪዲዮ መስራታችሁ። እኛም ደስ ብሎናል። ምክንያቱም ሁሌ ለ3 ምናምን ሲሆን ያው እንግዲህ ሁሌ ሲሆን ይሰለቻል እና
እንደዚህ ደግሞ አንዳንዴ ለየት ያለ ቪዲዮም ስትሰሩልን አሪፍ ነው እና ሴት ጓደኛም ደግሞ ትጠቅማለች ልላችሁ ፈልጌ ነው። ሀይሚን እያሳመረቻት ነበረ፣ ልብስ እየመረጠችላት ነበረ፣ ኩል እየኳለቻት ነበረ። እና አንዳንዴ ሴት ጓደኛ መስታየት ነው። እዚህ ጋር ትምህርት ነው የሰጡን። ሴት ጓደኛ መስታየት ነው። አብዛኛው ጊዜ ሀይሚ ብቻዋን ናት። ሲከፋት ብቻዋን ነው። ከብሩኬ ጋር ሲጣሉ ሲደብራት ብቻዋን ናት። ሁሌ ብቻዋን ናት። በጣም ይከፋቸዋል። አንዳንዴ የሆነ ሰዓት ታስታውሳላችሁ፣ ሀይሚ ስታለቅስ ማንም ከጎኔ የለም ብላ በጣም አልቀሳ የሆነ ሰዓት ታስታውሳላችሁ። እና አንዳንዴ ጓደኛ በጣም ጥሩ ነው፣ ሲከፋችሁ ስታዝኑ ምናምን። እና ሀይሚን የጠቀምናት እየመሰላችሁ እየጎዳችኋት ነው። ጓደኛ በጣም ነው የሚያስፈልገው፣ በጣም ጥሩ ጓደኛ። ግን ደግሞ ሀይሚዬም ጓደኛ ስለሆነች ስለቀረበችሽ እንደዚህ ስላረገችልሽ የልብሽን ማውራት የለብሽም። በቃ ገደብ ሊኖራችሁ ይገባል። ምክንያቱም አንዳንዴ ሶሻል ሚዲያ ያሉ ሰዎች ሲጣሉ አንዷ ያንዷን ሚስጥር እየተወጣጡ እንትን የሚባባሉ ሴቶች ስላሉና ጓደኝነታችሁ ገደብ ይኖረው። በእርግጥ ሀይሚ ቁጥብ ሴት ናት፣ እንደዚህ የምታወራ ሴት አይደለችም። ግምጄ እንኳን ብታወራት፣ ግምጄም እንደዚሁ ማለት ነው ብታወራት ራሱ የምታወራ አይነት ሴት አይመስሉም ሁለቱም። ብቻ እንግዲህ አብራችሁ ሁሌ ዝለቁ፣ ጓደኝነታችሁን ያዝልቅላችሁ። የሀይሚም የመጀመሪያ ሚዜ ያድርግሽ። አዎ ያድርጋት። ሚዜዋ ሆና ደግሞ ተቃጠሉ፣ ንደዱ። አሁን ቪዲዮ ለምን አብራሽ ሰራሽ ስትሉ የነበራችሁ ሰዎች ሚዜ ሆና ደግሞ ታቃጥላችሁ። አዎ ንድድ በሉ። ምን ታመጣላችሁ? አሁን ያኔ ሚዜዋ ብትሆን ምን ልትሆኑ ነው? ትታነቁ ነው? ልትሞቱ ነው? አላቅም ምን እንደምትሆኑ እና የእንደ አንደኛ ሚዜ አርገሻት እንደው ምን ማየት ፈልጋለሁ። እና ደግሞ ግምጄንም ያው ሰብስክራይብ አድርጓት። አንድ ቪዲዮ ብቻ ነው የሰራች። አንድ ቪዲዮ ደግሞ የፍራንክ ቪዲዮ ሰሩ በግምጄ ቻናል። ከዛ በቃ ይመለሳሉ ማለት ነው። ብቻ ደስ ይል ነበረ ቪዲዮ ማለት ነው። በጣም ነው የሚያምረው። ከብሩኬ ጋር ምናምን መግቢያም ትንሽ ነው የሰራ ብሩኬ። እንደዚህ ትንሽ መግቢያ ሰራ። አንዳንዴ ብሩኬ ረዥም መግቢያ ሲሰራ ሚስጥር እያወጣ ዳገባን። ኧረ በስመ አብ የደበቁትን ሚስጥር ያወጣዋል። እና ብቻ ተመችቶኛል። ይመቻችሁ ማለት ነው። ቀጥሉበት። የሚያጣላችሁ ምቀኛ ሸረኛ ደግሞ ከእናንተ ይራቅ ነው ልላችሁ የምፈልገው። ነገ ደግሞ እንግዲህ በአንድ ሰው በግምጄ ነው ነገ ብዬ አስባለሁ፣ ተረኛው ማለት ነው። እና ፈታ እያሉ ነው እንግዲህ አዲስ ድራማ ይጀምሩ ይሆናል ከመዝናናት መልስ ማለት ነው። እንግዲህ ፍቅራችሁን ያበርክትላችሁ ነው። ሌላ ምን ይባላል? ቀጥሉበት። ሀይሚና ግምጄም እድሜው ይርዘም ፍቅራችሁ። ግምጄም ሚዜ ለመሆን ያብቃሽ። ሀይሚዬም በክብር ብሩኬን ለማግባት ያውቃሽ። ምቀኛ ሸረኛ ያርቅላችሁ። ኧረ በለው። አሁን ግን እንደ ባልቴት እያረገኝ ነው ጋይስ። መራቂ እያጫወተኝ እኮ ነው። ብቻ ደስ ይል ነበር የዛሬው ቪዲዮ ማለት ነው። አሪፍ ነው፣ ደስ ይላል። እኛ ቅመሞች የምንፈልገው እንደዚህ አይነት ቪዲዮ ነው። ስሩ፣ ቀጥሉበት። ግምጄም አብረሽ ስሪ። እንኳንም የሰው ወሬ አሸማቆሽ አልቀረሽ። ደስ ብሎኛል የምር አብራችሁ ስለሰራችሁ እንደዚህ ጓደኝነታችሁ ስለጠና